እኔ ስራ ወዳድ ባልሽ ነኝ እንጂ አንቺን መንከባከብ ሞግዚትሽ አይደለም። ስሚማ ጓደኛዬ እየተንከባከበኝ አይደለም፣ ጊዜ እየሰጠኝ አይደለም። ስለማይወደኝ ነው ወይስ የምር ስራ በዝቶበት? ወንዶች እንደዚህ አይነት ጸባይ የሚያመጡት እኮ ሌላ ሴት ሲለምዱ ነው። የምርሽን ነው? በምን ማረጋገጥ ይችላል? ዛሬ መፋታት አለብን፣ ሽማግሌዎች እየመጡ ነው። እሺ በቃ ጓደኛዬ እደውልልሻለሁ። ሰን ወዴት ነው? ወደ ስራ እየወጣው ነው። ምን ነው? ሽማግሌዎቹ እየመጡ ነው። ትንሽ መቆየት ትችላለህ? የምን ሽማግሌ ነው የሚመጣው? ሰን በዚህ ሁኔታ አይደለም ለዘላለም ለአንድ ሰከንድ እንኳን አብሬ መቀጠል አልችልም። ምን ተፈጥሮ ነው? እየናፈኩ ካላገኘው ጊዜ እንድትሰጠኝ ፈልጊ፣ ጊዜ ካልሰጠኝ በምፈልግ ሰዓት ካላገኘው ምን ትሰራልኛለህ? ኦኬ ገባኝ። ታዲያ ሽማግሌዎቹ ምን ይሰራሉ? እኔና አንቺን አብሮ ሲያኖረን የነበረው እኮ ፍቅራችን ነው እንጂ ሽማግሌዎች አይደሉ። ያን ያልነበሩ ሽማግሌዎች አሁን ምን ሊሰሩ ነው የሚጠሩት? ድጋሚ ወደ ህይወቴ እንድትመለስ ስለማልፈልግ ሽማግሌዎቹ ባያገናኙንም እንኳን በሽማግሌ እንድንላይ የምፈልገው። አታስቢ፣ እኔ ሳይጠሩኛ ቤት የምልሰው አይደለሁም። መሄድ ከፈለግሽ ዝም ብለሽ መሄድ ነው እንጂ ሽማግሌዎች መጠራት፣ ጭቅጭቅ መፍጠር አስፈላጊ አይደለም። እኔ ስራ ወዳድ ባልሽ ነኝ እንጂ አንቺን መንከባከብ ሞግዚትሽ አይደለሁም። አንተ ሰን የተረገምክ፣ በምን ቀን ነው ካንተ ጋር የተገናኘሁት? ባልና ሞግዚት ለይተሽ የማታውቂበት ቀን ይሆን?